አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ለእናንተ ይጠቅማል ብዬ ይዤ መጥቻለሁ። ቶቼ ይህን ቪዲዮ ላይክ እያደረጋችሁ ቤተሰቡኑ ሰብስክራይብ ማድርጉኝ፣ ላይክ ማድርጉኝ እህቶቼ። ዛሬ እንግዲህ በሻንጣችሁ ውስጥ ወደ ኢትዮጵያ ስንገባ በሻንጣችሁ ውስጥ ስልክና ሽቶዎች ይሰበሩብናል ብለን እናስባለን። እንዴት አድርገን ይዘን መሄድ እንችላለን? ብዙ ነገሮች አሉ ያሳስበናል ማለት ነው እህቶቼና ዛሬ እንግዲህ ሽቶዎች ወይም ስልኮች እንዴት አድርጋችሁ ወደ ኢትዮጵያ ይዛችሁ እንደምትገቡ ልንገራችሁ ማለት ነው። ግን ሌሎችም ቪዲዮዎች ሰርቻለሁ እንደ ሀቂቃ ማለት ነው። የዛሬው ለየት የሚልብን ምንድነው እንዳይሰበሩ ማድረጊያ ማለት ነው እህቶቼ። እንዳይሰበሩ ወይም ደግሞ ተሌባዎች እንደዚህ በቀላሉ ገብተው እንዳያገኙት ሻንጣችን አጋጣሚ ቢፈተሽ እንኳን ገብተው እዛ ውስጥ ለመፈተሽ ወይም በቃ አስቸጋሪ በሆነ ሰዓት ቢገቡ ሰዎች ወዲያውኑ እንዳያገኙት ማድረግ እንችላለን ማለት ነው። እና ዘዴው እንዴት ነው? 5 ነገሮችን ይዤ መጥቻለሁ ማለት ነው ቶቼ። ዛሬ እንግዲህ የመጀመሪያው ማለት ነው ስልካችንን በልብስ መሃል በወፍራም ልብሶች ወይም ደግሞ በፎጣዎች መጠቅለል። ይሄ ከሌባ ሳይሆን ከመሰበር ያድነዋል። በእርግጥ ተሁሉም ሊያድን ይችላል። ለምን እነሱ ቶሎ ብለው ገብተው ፊት ለፊት ያገኘነውና በዛን ሰዓት ልክ በፎጣ የምንጠቀልለው ከሆነ በወፍራም ልብሶች በጂንሶች ውስጥ የምናደርገው ከሆነ ሻንጣችን ከአንዱ ቦታ አንዱ ቦታ እንደዚህ ቢገላበጥ ወይም ቢወረወር በቀላሉ በትላልቅ ፎጣዎች ስለጠቀለል ነው ስልካችን እንትን አይልም ማለት ነው፣ አይሰበርም። ስለዚህ ይጠብቅልናል ማለት ነው። ጠበቅ ነው ማለት ነው እህቶች። ብዙ ስልክ ያኔ 7 8 ይዘን ገባን ይላሉ። እንደዛ ለመግባት ታሰባችሁ ማለት ነው። በእርግጥ እኔ አልመክርም። ብዙ ስልክ ይዞ መግባቱ ጥሩም ሊሆን ይችላል፣ ጥሩም ላይሆን ይችላል። ገንዘባችሁን ይዛችሁ መግባቱም ጥሩ ነው። ደግሞ ስልኮችን ተምናበዛ እንደዚሁ ደግሞ ስልክ ቤተሰብ ያስፈልገዋል። ኢትዮጵያ ላይ ስልክ ውድ ነው ታውቃላችሁ። ከአረብ ሀገር ኢትዮጵያ ስልክ ውድ ነው ማለት ነው። ይህን ነገር ይዛችሁ ከተመቻቸላችሁ በቀደም የሆነ ቪዲዮ ሰርቻለሁኝ። በጣም ቫይራል ከ10 ሺህ በላይ ነው መሰለኝ የታየው። 9 ሺህ ምናምን ደርሶ አይቼዋለሁና እዛ ስልክ ውስጥ ምንድን ነው ያልኩት እስከ 8 ስልክ ድረስ ይዛ መጣ የሆነች ቪዲዮ ሰርቻለሁ ማለት ነው እህቶቼና ያንን ለማድረግ ካሰባችሁ ለቤተሰብ ይዛችሁ ብመጡ አሪፍ ነውና እንደዛ ማርጋ ይዛ የመጣችሁ እህታችን ምንድነው በአንድ ሻንጣና በእጇ ነው ያንጠለጠለችው ማለት ነው። እንደ ሀቂቃ ሻንጣ ሊወረስባት ይችላል ማለት ነው እህቶቼ ከተገኘች አጋጣሚ። ግን ዝም ብላ እንትን ሳትል መጥታለች ማለት ነው እንደ አጋጣሚ። እና ኤርፖርት ውስጥ እንደዚህ ያለ ብትባሉ ማንኛውም ሰው ያጋጥመዋል፣ ማንኛውም ሰው ይሆናል አይደለም። ሲጀመር አትጨናነቁ፣ አታስቡ እህቶችና ይሄን ነገር ማስተዋት ፈልጋለሁኝና በፎጣዎችና ስልካችንን በሻንጣችን ውስጥና ስልክ ስንይዝ ደግሞ እንደዚሁ ደግሞ አሁን እንዳረሳው ባንዲ እቃ ላይ ማድረግ የለብንም። በየቦታው መበታተን አለብን። ለምን አንደኛው የሆነ ችግር ቢያጋጥመው አንዱ ደግሞ የሆነ በሰላም ሊያልፍልን ስለሚችል አንድ ቦታ ስልክ አታስቀምጡና ሻንጣችሁ ውስጥ በፎጣ ጠቅላላችሁ በጂንስ ሱሪ ወፈር ባሉ እንትኖች ብታደርጉት ሻንጣ ከቦታ ቦታ ሲገላበጥ ከአየር ከመኪና ላይ ከመኪና ወደ አየር ላይ ሲገላበጥ በቀላሉ ሻንጣችን እየተወረወረ ስለሆነ አይሰበርብንም ማለት ነው። በሰላም ይገባልናል ማለት ነው። ሁለተኛው ደግሞ ስልኮችን በአልሙኒየም ወይም ፎይል ይባላል ማለት ነው። በአልሙኒየም ፎይል እሱን በሱ መጠቅለል ማለት ነው። ይሄ አልሙኒየም እህቶቼ ያው በ100% ባይሆንም አልሙኒየም እዚህ ኤርፖርት ውስጥ እንትን የለ በካሜራ ይታየለ የሚጮህበት የሆነ ችግር ካለበት እኮ ሻንጣችን ይጮሃላ። ችግር አለበት የሆነ ቢላዎች እንደ ስለታም ነገሮች ካሉ ይጮሃሉ። እዛ ውስጥ እንዲያይታይና የሆነ ያኔ የሚያግር ነገር አላሉ። ግን 100% አይደለም። እውነቴን ነው የምላችሁ እህቶቼ። ይሄን ነገር እንትን በሉትና አልሙኒየም ብዙ ጊዜ ሰው በአልሙኒየም ጠቅለል የሚባለው እዛ ውስጥ የመታየት አቅሙ ትንሽ ነው፣ በደንብ አይታይም። ገባችሁ? የሆነ ካሜራው ላይ ያግደዋል ማለት ነው። ስለዚህ ያንን ነገር በሰላም እንዲያልፍም ያደርገዋል። ሁለተኛ ደግሞ አልሙኒየም ጠንካራ ነው ማለት ነው እህቶቼ። ጠንካራ ስለሆነ ተመሰበር ያዲናል ማለት ነው አልሙኒየም እህቶቼና ይህንን ነገር በሁለተኛ ደረጃ በአልሙኒየም ብትጠቀልሉ ስልካችሁን በጣም አሪፍ ነው ብዬ አስባለሁ ማለት ነው። ሌላኛው እንግዲህ ሽቶዎችም እንደዚሁ ይሰበሩብናል። ሽቶዎች ስለሚሰበሩብን እንዴት አድርገን ሽቶዎችን
ወደ ሻንጣችንና ወደ ሀገራችን በሰላም እንዲገባልን ማድረግ እንችላለን ማለት ነው። እንዴት አድርገን ነው የሚለው የሶስተኛው ነው። ሽቶዎችን በእንትን ውስጥ ማለት ነው ጫማዎች አሉ አይደለ? ጫማ አዳዲስ ጫማ ገዝተናል አይደል? በነዛ በካልሲ ወይም በትናንሽ ክሪሞች ውስጥ አድርገን ልክ የጫማ ውስጥ መክተት። ይሄ በጣም አሪፍ ዘዴ ነው። የተጀረበም ነው እህቶቼ። እኔ በእርግጥ አልጀረብኩትም ይሄን ነገር ግን እንደዚሁ ጉግል ላይ ሰርች አድርጌ ያገኘሁት ነው ማለት ነው። እና ሽቶዎችን ከጫማ ውስጥ መክተት ከዛም በኋላ ሻንጣችሁ ውስጥ ልብሳችሁ ውስጥ ጫማውን መክተት። ይሄ በቃ 100% ሻንጣችሁ ከቦታ ቦታ ቢገላበጥ ቢወረወር ምን ቢል ሽቶዎች እንዳይሰበሩ ማድረጊያ ዘዴ ምንድን ነው? ከጫማ ውስጥ ማድረግ ማለት ነው። እና ጫማው ጠንካራ ስለሆነ የሆነ ቢወረወር አስቡት። እውነቴን ነው የምላቸው። ያው ጫማ ይዤ መጥቼ ሽቶ ዕቃ ይዤ መጥቼ ብጨምረው የበለጠ እንትን ይል ነበር፣ ግን ያው አልያዝኩም እንጂ ማለት ነው። እና መያዝ የምችል ነበር። እና እህቶቼ ይህንን ነገር ብታደርጉት በጫማ ውስጥ ጠቅልላችሁ ሽቶዎቻችሁን 2-3 ጫማ የ2-3 ጫማ 4 ጫማ ልትይዙ ትችላላችሁ። ስለዚህ በየጫማው ውስጥ ብታደርጉት የሽቶ ዕቃ በደንብ አድርጎ ያልፋል ማለት ነው እህቶቼ። ይህንን እንዳትረሱ ልብ በሉ። ሶስተኛ ነው ማለት ነው። ሌላኛው ደግሞ ትናንሽ ዕቃዎችን በውስጥ ሱሪው መደበቅ። ይሄ ደግሞ በጣም ትልቅ ነገር ነው ማለት ነው። እና ትናንሽ ዕቃዎችን እንደ ኤርፎን፣ ሰዓቶች፣ ጌጣጌጦች፣ ሌሎችም በጂንስ ሱሪዎች አሉ አይደል? የውስጠኛ ማንኛውም ሱሪ ታይትል የሚሆን ይሆን በቃ ማንኛውም ሱሪዎች የውስጥ ኪስ በውስጥ ኪስ አለ አይደለ? እዛ ውስጥ ጌጣጌጦችን ብናስቀምጥ አንደኛ ሌባ አጋጣሚ ለመፈተሽ ያኔ ወይ ለመስረቅ በቃ እንበለው ማለት ነው። እና እዛ ቦታ በገባ ሰዓት አጋጣሚ ያገኘውን ነው አይደለም አንስቶ የሚሄደው ወይም አንስቶ ሻንጣውን እንትን የሚለው ማለት ነው የሚዘጋው። ስለዚህ እኛ ምንድን ነው ማድረግ ያለብን? የውስጠኛው የጂንስ ሱሪ የውስጠኛው ኪስ አለ አይደለ? በውስጥ አድርጋችሁ እንደዚህ መዝጋት ማለት ነው። ወይም ዝቢ መስጋት ወይም በመርፌ የሆነ ስፍት አድርጋችሁ ማስቀመጥ እንዳይታወቅ አድርጋችሁ። ይሄንን በጣም ጥሩ ዘዴ ነው ብዬ ነው ራሱ ገረመኝ ማለት ነው። እና ይሄንን ለእናንተ ላካፍላችሁ ብዬ ነው እህቶቼ። ጥሩ ዘዴ ነው። አስባችሁታል? በጂንስ ሱሪ ሌላም ጂንስ ባይሆንም ሌላች ሱሪዎች በኪሱ ማለት ነው። በሱሪ በኪሱ ውስጥ ጌጣጌጦችን፣ ሰዓቶችን፣ ምኖችን ብድግ አድርጎ አሁን ለምሳሌ በቃ የሆነ ሰው ብድግ አድርጎ ሻንጣችሁን እርግፍ ነው ጣል ነው ያኔ የሚፈልገው እንደ ስልክ ነገሮችን፣ ጌጣጌጦች፣ ሰዓት ምናምን ወንዶች እንደዛ ነው የሚፈልጉት አይደለ? በነገራችን ላይ ወንድ ብቻ አይደለም እንትን የሚለው ማለት ነው። እና ያንን ነገር ማድረግ ትችላላችሁ። ቶሎ እንዳይወርቅ ልብሱን እንዳይራገፍ ሲራገፍ ቶሎ ድቅ እንዳይል ማድረግ ይችላል ማለት ነው። ይሄንን በጣም ጥሩ ነው ብዬ ነው ያሰብኩት ማለት ነው እህቶቼ። ሌላኛው ደግሞ ይሄ አራተኛው ነው። አምስተኛው ደግሞ ሻንጣውን ማሳሸግ። ሻንጣችን እንግዲህ ማሳሸግ ያለብን ኤርፖርት ስንገባ ነው እህቶቼ። ኤርፖርት ገና ልንሳፈር ስንል ሻንጣችን መታሸግ አለበት። ሻንጣችን ከታሸገ ያው ሌባም ይፈራል ብዙ ጊዜ ማለት ነው። እዛ ውስጥ ለመስረቅ እነዚህ የታሸገን ነገር ፈቶ እንትን አይልም። አንደኛ ሊታወቅበት ይችላል። ገባችሁ? ያ ነገር ደግሞ ያሸጋችሁት ሻንጣ ተፈቶ ወዲያውኑ የምታገኙ ከሆነ ከኤርፖርት እዛው እንትን ያኔ የሆነ እንትን ስለምታደርሱ ወይም ለፖሊስ እንትን ጥሪ ስለምታደርጉ ወዲያውኑ ያለው ነገር እንትን ሊላችሁ ይችላል። ዝም እንዳትሉ እዛው ሻንጣችሁ እንትን ታለ ተከፍቶ ኤርፖርት ትደርሱ ተከፍቶ ታገኛችሁ እንደዚህ ነበረ ብላችሁ ማመልከት አለባችሁ ማለት ነው። እዛው ፖሊሶች ስላሉ ማለት ነው እህቶችና ያንን ነገር ቢያዝላችሁ አሪፍ ነው። አንደኛ እንዴት መሰላችሁ? ከዚሁ ጀምሮ ከአረብ ሀገር ጀምሮ ወደ ኢትዮጵያ እስከሚመጣ ድረስ አየሩ ካሜራ አለው። ገባችሁ? የትም ቢሆን ኤርፖርት ውስጥ ካሜራ አለ። ስለዚህ ምንም አልሆነም ምንም ችግር የለም ብለው እነሱ አስበው ዝም ብለው እንትን እንዳይሉ ሻንጣዬ ተፈቶብኛል ተፈትሾብኛል ብላችሁ ስታመለክቱ ከዛው ጀምሮ እዚሁ ድረስ ካሜራ ይታይና እንደዛ ያሰራው ሰውዬ ሊታይ ስለሚችል ሊገኝ ስለሚችል አጋጣሚ ስልክ እንኳን ተሰርቆባችሁ ሽቶዎች የምፈልጉት ነገር ብዙ ነገሮች አሉ ከውጭ ሲመጣ ኢትዮጵያ ላይ ጥሩ ነገር ነው ባጭሩ ማለት ነው። ምንም ይሁን የ10 ብር ክሪም ይሁን ይሄ ምን ለብሳት ይቺ ትሁን እዛ አረብ ሀገር 10 ብር ናት እንበል። እዚህ ሀገር ውድ ናት እቶች። እቺን አሁን በቀላሉ 300 400 ብር ናት እዚህ ማለት ነው። ስለዚህ ያን ነገር እንደ ብርቅ ስለሚያዩት እዛው ብታመለክቱ የጠፋባችሁን ነገር እዛው ታመለከታችሁ ይታይላችኋል ማለት ነው። ካሜራ ስላለ ተፈትሾ
እንደዚህ ጠፍቶኛል ብላችሁ ማመልከት ግድ ይላል። ስልክ ቁጥራችሁ ያለው ነገር ወደ ኢትዮጵያ እንኳን ወደ ሀገር ቤት እንኳን ብመጡ ተደውሎ እንዴት ተገኝቶልሻል ውሰጂ አጋጣሚ ሊመጣላችሁ ስለሚችል ይሄን ነገር ከሞኝነት ወይም ዝም ብላችሁ ከፍርሃት ተመልሳችሁ እንዳመጡ ትታችሁት እንዳወጡ ከኤርፖርት ማለት ነውና ይሄን ነገር ልብ እንድትሉ እንትን ብያለሁኝ። እኔ ጥሩ ነገር ይዤ የመጣሁ መስሎኛል ዛሬ ማለት ነው። ከተጠቀማችሁበት በጣም አሪፍ ነው። እንግዲህ ሽቶዎችን በጫማዎቹ ውስጥ እንደዚሁ ስልኮችን ደግሞ በፎጣዎች ውስጥ መጠቅለል በጣም አሪፍ ነው። ዋናው ሻንጣችንን ደግሞ ማሳሸጉ በጣም አሪፍ ነው ብዬ አስባለሁ ማለት ነው። እንደዚሁ በሱሪዎች ውስጥ ደግሞ ማድረግ በጣም አሪፍ ነው። ጌጣጌጦችን በሱሪ ውስጥ በሱሪ ኪስ ውስጥ ማለት ነው። እነዚህ በቀላሉ እንዲያወርቁብን ማድረግ ይቻላል ማለት ነው። ሰላማችሁ ብዝዝት ይበልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ማድረግ እንዳትረሱ እህቶቼ። ምንድነው ያልኩት መሰላችሁ እንትን ዋይፋይ ላስሞላ ነውና እባካችሁ ብሩ ጠርቀም እንድልልኝ ሸር አድርጉልኝ። ባይጠቅምም ብላችሁ እንደው ሸር አድርጉልኝ፣ ላይክም አድርጉልኝ። ቪዲዮውን ላይክ አድርጉት እህቶቼ እባካችሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።